ሰላም ከአዲስ አስተማሪ ቃላብ ፈንታውን ነኝ። ዛሬ ስለ ኮሚኒኬሽን በኮሚኒኬሽን ለሰን ኮንትራክሽን እና አፖስትሮፊ እናያለን። ኮሚኒኬሽን ማለት ተግባቦት መግባባት ማለት ነው። በሪትን በስፖክን ሊሆን ይችላል። በንግግር ልንግባባ እንችላለን። በመጽሐፍ በጽሁፍ ልንግባባ እንችላለን። ከዛ ውስጥ አንዱ ኮንትራክትድ ፎርም ነው። ኮንትራክትድ ፎርም እንጽፋለን፣ አሳጥረን እንጽፋለን። ሲምፕሊ በቀላሉ ኮንትራክትድ ፎርም ማለት ሾርተን ፎርም ወይም ደግሞ አጥሮ የተጻፈ ማለት ነው። ስለዚህ ሁለት ነገሮች ፉል ፎርማቸው አጥሮ ሲጻፍ ኮንትራክትድ ፎርም ይባላል። ብዙ ጊዜ በፐርሰናል ፕሮናውን እና በቨርብ ቱ ሃቭ ሀፕን ያደርጋል። አሁን ፐርሰናል ፕሮናውን በሲንጉላሪቲ እና በፕሉራሊቲ እንዴት አጥረው እንደሚጻፉ ወይም ደግሞ ምን እንደሚወስዱ እናያለን ማለት ነው። ፐርሰናል ፕሮናውን ሲንጉላር ፐርሰናል ፕሮናውን አሉ፣ ፕሉራል ፐርሰናል ፕሮናውን አሉ። የሚወስዱት ቨርብም በዛው ልክ ቫሪ ያደርጋል፣ ይለያያል። ሲንጉላር ይሆናል፣ ፕሉራል ይሆናል። አንዳንዴ እንደ ዩ አይነት ፐርሰናል ፕሮናውኖች አክቹዋሊ ዩ ብቻ ነው ኤክሰፕሽናል ሩል ይኖራቸዋል። ፕሉራሉም ሲንጉላሩም ዩ ሆኖ ወይም ደግሞ የሚወስዱት ቨርብ ተመሳሳይ ይሆናል። ግን ኮንሰፕታቸው አንድን ሰውና ከሁለት በላይ ሰዎች መግለጽ ይችላሉ ማለት ነው። መጀመሪያ ፕሮናውን ማለት ምንድን ነው ከሚለው እንጀምራለን። ፕሮናውን ማለት በስም ቦታ እየገባ የስምን ተግባር የሚያደርግልን ማለት ነው። ወይም ደግሞ ስምን ሪፕሌስ የሚያደርግ ሰብስቲቱት የሚያደርግልን ፕሮናውን ይባላል። ለምሳሌ አሌክስ የሚባል ሰውን ሁሌ አሌክስ 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 ከምንል በፕሮናውን እንቀይረዋል ያን ስም ማለት ነው። ስንቀይረው ሂ ይሆናል ማለት ነው። ስለዚህ ሂ እሱ ወይም ደግሞ እሱ ለማለት ሂ እንጠቀማለን ማለት ነው። ሶ አሌክስ ላይክስ ሚውዚክ። እንደገና አሌክስ ከምንል ወይም ደግሞ ሌላ ሰንተንስ መስራት ስንፈልግ ስለ አሌክስ 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 ከምንል ቦሪንግ ይሆናል፣ በጣም ያሰለቻል። ስለዚህ ሂ ብለን እንቀይረዋለን ማለት ነው። ተግባሩ መቀየር ነው ብያቸዋለሁ። ናውን ወይም ደግሞ ስሞችን ኖርማል ስሞችን ቀየረልን። ሌላው ጁሊያ፣ ጁሊያ የሴት ስሙ አይደለ? ጁሊያ ኢዝ ዶክተር ዳክተር። ሶ ሎክ ሺ ብለን ተካ ነው። ስለዚህ ሺ ለሴቶች የምንገልጽበት ወይም ደግሞ የሴት ስምን የምንተካበት ፐርሰናል ፕሮናውን ነው ማለት ነው። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ሺ the dog is friendly, it is friendly። ስለዚህ it በዶግ ፋንታ the dog በሚለው ስም ፋንታ ገባ። የሁሉም ዶጎች ስም ዶግ ነው። ሪፕሌስ ማድረግ ስንፈልግ it እንላለን ሲምፕሊ ማለት ነው። ስለዚህ ለእንስሳት ለቲንግ ለምናምን ለነገሮች ህይወት ለሌለው ነገር ሁሉ it የሚል ፐርሰናል ፕሮናውን መጠቀም እንችላለን ማለት ነው። ስለዚህ እንደሌላው he she ማለት አንችልም ማለት ነው። ወይም ደግሞ በሌላ አባባል እኔ ለማለት ስንፈልግ ከነዚህ ፐርሰናል ፕሮናውኖች ኦልሬዲ ሶስቱን አይተናል። የሚቀሩት አይ እና ዩ ነው። አይ እላለሁ ማለት ነው። አይ አም ቲቸር ለምሳሌ አይ አም ቃልአብ። ሶ እኔን መግለጽ ስፈልግ አይ እላለሁ። በቀላሉ ስናስረዳው ቃልአብ ይዝ ቃልአብ ከምንል አይ አም ቃልአብ እላለሁ ማለት ነው። በቃ ግልጽ ነው። መተካት ነው ስራው ፕሮናውን። እነዚህ ከዚህ እስከዚህ ያየናቸው ዩን ጨምሮ ዩ አር ዶክተር ዩ አር ቲቸር ማለት ብንፈልግ በስም ፋንታ ለምሳሌ ሌትስ ሴይ ዩር ኔም ኢዝ አለማየሁ። ሶ አለማየሁ ኢዝ ዶክተር ከምንል ለሌላ ሰው ወይም ላንተ ዩ አር ቲቸር ዶክተር ማለት እንችላለን ማለት ነው። ስለዚህ ዩ እሱም ፕሮናውን ነው፣ ግን የሚተካው አንተ የምንናገረውን ሰውዬ ማለት ነው። ለምንናገረው ሰውዬ ለምናወራለት ሰውዬ ሰምታይምስ ለምንጽፍለትም ሰውዬ መተካት እንችላለን ማለት ነው ዩን በስሙ ፋንታ። እነዚህ አንድን ሰው ብቻ ሲንጉላር አንድን ሰው ብቻ የሚገልጹ ናቸው። ሲንግል ከሚለው ቃል የመጣ ነው። አንድን ሰው የሚገልጹልን ናቸው። በስሙ ፋንታ ገብተው ፋንክሽን ያደርጋሉ ወይም ደግሞ ይሰራሉ ማለት ነው። የሚወስዱት ቨርብም በዛው ልክ ሲንጉላር ይሆናል። አይ አም እንላለን፣ ዩ አር እንላለን፣ ሺ ኢት ደግሞ ኢዝን ይወስዳሉ ሶስቱ ማለት ነው። የሚወስዱት ቨርብ ቱ ቢም ሲንጉላር ነው ማለት ነው። ከዛ ፕሉራል ፐርሰናል ፕሮናውኖች ደግሞ አሉ። ፕሉራል ማለት ከሁለት በላይ ሁለት እና ከዛ በላይ ሲሆኑ ማለት ነው። ዩ እዚህ ጋር ሲንጉላር ሆኗል። አሁን ደግሞ ከሁለት በላይ ሰዎችን እናንተ ማለት መግለጽ ስንፈልግ ዩ ብለን እንጠቀማለን። እኛ ማለት ስንፈልግ ዊ እንላለን። እነሱ ብለን ለመግለጽ ዘይ እንላለን። አሁን ሁለት ሴቶች ቢኖሩ እነሱን መግለጽ ስንፈልግ ዘይ እንላለን ማለት ነው። ስለዚህ የእነዚህ ፕሉራሎች ናቸው። የሚወስዱት ቨርብ አር ይሆናል ማለት ነው። አሁን በሰንቴንስ እንየው እንዴት ሪፕሌስ እንደሚያደርጉ።
verb to be-ዎችን ነው የምናየው። I am a teacher. look I የወሰደው ምንድነው? I am a teacher. You are 18. She is Spanish. We don't say ወይም ደግሞ she are አላልንም he are አላልንም it are አላልንም ማለት ነው። የወሰዱት verb ሲንጉላር እንደመሆናቸው ሲንጉላር ነው ማለት ነው። It is nice. She is a doctor. She is Spanish. ስለዚህ ዋናው ሐሳባችን ሾርት ፎርም ወይም ደግሞ ኮንትራክትድ ፎርም አጥሮ እንዴት እንጽፋለን የሚለው ስለሆነ ፐርሰናል ፕሮናውኖች ከቨርብ ቱ ቢ ጋር ሲመጡ ይሄው እዚህ ጋር እነዚህ ፐርሰናል ፕሮናውኖች የራሳቸው ቨርብ ቱ ቢ ያላቸው እዚህ ጋር እንዴት እነዚህ ጋር ስንጽፋቸው አጥረው ይጻፋሉ ነው። እዚህ ጋር ይዩት አይ አም በሙሉ ነው የጻፍነው፣ ዩ አር በሙሉ ነው የጻፍነው፣ ያጠረ ነገር የለም። አሁን ይሄ እነዚህ እንዴት እናሳጥራለን የሚለው ነው ዋናው ነገር። ሉክ ኦኬ አሁን አይ አም ፉሊ ሲጻፍ እንደዚህ ነው። ኮንትራክትድ ማለት ሾርት ፎርም ማለት ነው። አሳጥረን በአፖስትሮፊ እቺ አፖስትሮፊ ማለት እቺ ምልክት ነች። እቺ ምልክት አስገባነ ማለት በሷ ፋንታ አንድ ወይም ደግሞ ሁለት ቃላትን ልናስወጣ እንችላለን ማለት ነው። ፐርፖዙ ምንድነው? እቺን ካስገባን ማለት በዛ ፋንታ የወጣ ቃል አለ ማለት ነው። ስለዚህ ኮንትራክት የምናደርገው ኮንሰፕቱ እንዳለ ሆኖ ፋንክሽኑን የምታደርግልን እቺ ስርዓተ ነጥብ ነች ማለት ነው። ስለዚህ እዚህ ውስጥ ያስወጣ ነው ቃል አለ። አይ አም ነበረ፣ አይ አም እንደዚህ ብለን ጻፍ ነው። በሪትንም በስፖክንም መግለጽ ትችላላችሁ። he is his look we are where we have they are there ብለን መግለጽ እንችላለን ማለት ነው። ስለዚህ ይሄ በዚህ ፋንታ ሉክ የገባው እዚህ ጋር አይ አም የነበረው በአፖስትሮፊ ኤ በነበረው በአፖስትሮፊ ተካ ነው። አይን በአፖስትሮፊ ተካ ነው። ኤን በአፖስትሮፊ ተካ ነው። ኤችን በአፖስትሮፊ ተካ ነው። አጠረ ማለት ነው። ስለዚህ በስፒኪንጋችንም በራይቲንጋችንም ፋንክሽን አለው። ሞስት ኦፍ ዘ ታይም ግን ፎርማል የሆነ ራይቲንግ እና ፎርማል ስፖክን ላይ አንጠቀመው ማለት ነው። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisaስተማሪ.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። በቀድሞ እንዳየነው verb to be እንዴት ኮንትራክት እንደሚሆኑ አይተናል። ፉል ፎርማቸውና ሾርት ፎርማቸው እንዴት እንደሚሆን አፖስትሮፍ አድርገን ፉል ፎርም ኮንትራክት ማድረግ እንደምንችል አይተናል። አሁን ደግሞ verb to have እናያለን። ልዩነታቸውን ለመግለጽ ያክል የverb to have እና የverb to be verb to be የመሆን ግስ ማለት ነው። መሆናችንን እኛ መሆናችንን የሚገልጽ ነው። አይ አም ቲቸር ካልኩኝ ነኝ ማለት ነው። በቃ you are a student ካልኩኝ ናችሁ እያልኩ ነው። መሆንን ነው የሚያሳየው። እዚህ ጋር ግን verb to have እና has የሚገልጹልን ግን አለኝ ባለ ንብረትነትን ባለቤትነትን የሚገልጹ ናቸው። የሆነ ነገር አለኝ I have a marker, I have a brother, I have a sister ስንል አለኝ እያለ ነው። she has a sister, she has a brother ካለን አላት እያለ ነው። ስለዚህ የግራመሩ የራሱ ፎርም አለው፣ ሩል አለው። I have ነው የምንለው፣ we have ነው የምንለው፣ he has ነው የምንለው፣ she has ነው የምንለው፣ it has ነው የምንለው፣ you have ነው የምንለው፣ they have ነው የምንለው። አንጠቀምም። ይሄ ያልኩትን ብቻ ነው የጻፍኩትን ብቻ ነው የምንጠቀመው። I has አንልም፣ we has አንልም። ይሄ የግራመሩ ህግ ነው፣ የእንግሊዝኛ ግራመር ህግ ነው። ስለዚህ እንደምታውቁት I ማለት እኔ ነው፣ we ማለት እኛ ነን፣ he እሱ፣ she እሷ፣ it ደግሞ ለነገሮች ለእንስሳት ቅድም እንዳልኩት፣ you ደግሞ አንተ እናንተ፣ they ደግሞ እነሱ ለማለት የምንጠቀመው። ስለዚህ እነሱ የሆነ ነገር አላቸው ማለት ስንፈልግ ዘይን አምጥተን ከዛ have እናመጣለን። እነሱ እሱ የሆነ ነገር አለው ካልን he has እንላለን ማለት ነው። አሁን ዋናው ዓላማችን በዚህ ለሰን ኮንትራክት እንዴት ማድረግ እንችላለን ስለሆነ ይሄን verb to haveን አፖስትሮፍ በማስገባት እንዴት ኮንትራክት አድርገን እንጽፈዋለን ነው። ይሄ ፉል ፎርም እንደዚህ ኮንትራክት ይሆናል። አፖስትሮፍ በማስገባት I have, we have, he has, she has look አፖስትሮፍ በማስገባት በኤች እና በኤ ፋንታ አፖስትሮፍ አድርገን ሾርት አደረግነው ማለት ነው። ሾርት ፎርም ሆነ ማለት ነው። ይሄ ፉል ፎርሙ ወይም ደግሞ ሎንግ ፎርሙ ነው። በአፖስትሮፊ መግባት የነበረባቸውን አስወጥተን አፖስትሮፍ አስገብተን ኮንትራክትድ ወይም ሾርት ፎርም ፈጠርን ማለት ነው። በዚህ verb to have ወይም የባለቤትነትን የሚያሳይ verb ወይም ግስ ገለጽ ነው ማለት ነው። አሁን
በቨርብ ቱ ቢም አይተናል፣ በቨርብ ቱ ሃቭም አይተናል። ኪውዞቹን ለመስራት እንሞክር እንግዲህ። ያው ኪውዞቹ ስትፈተኑ ያያችሁት አንዳንዴ ኮንትራክት ማድረግ፣ አንዳንዴ ደግሞ ኮንትራክት የሆነውን ፉል ማድረግ ወይም ደግሞ ወደ ነበረበት መቀየር ስለሆነ ብዙ ጊዜ የምትጠየቁት በሁለቱ ነው የሚሆነው ማለት ነው። ሶ አይ አም ፍሮም ጃፓን አለን። ኮንትራክት ሲሆን ትኩረታችሁ እንግዲህ ቨርብ ቱ ሃቭ እና ቨርብ ቱ ቢ ላይ ነው። አሁን እዚህ ጋር አጋጣሚ ቨርብ ቱ ቢ ነው ያለው። ስለዚህ ይህን ኮንትራክት ስናደርገው እንዴት ይሆናል? አፖስትሮፍ እናስገባለን መጀመሪያ፣ ከዛ በኋላ ከቨርቡ በፊት ማለት ነው። ከዛ በኋላ የሆነ ነገር እንቀንስና እንጨምራለን ማለት ነው። በኤ ፈንታ አፖስትሮፍ ገባች፣ ኮንትራክት ሆነ። ሌላው ሰንተንስ በቃ አይ አም ፍሮም ጃፓን ተመሳሳይ ትጽፉታላችሁ ማለት ነው። ዩ አር ሌት፣ ይሄ ራሱ ዩ እናመጣለን። ከዛ አፖስትሮፍ ኮንትራክት የሆነ ነገር አረግን ማለት ነው። አፖስትሮፍ አስገባን ማለት የሆነ ነገር ቀነስን ማለት ነው። በቃ ኢነሴንስ በቀላሉ ከዛ አመጣን። ይሄ ማለት ዩ አር ማለት ነው። ሌላው ሌት፣ በቃ ሌት አስገባን። ይሄ ሾርት ፎርም ነው። ኮንትራክት አደረግን ማለት ነው እንደታዘዝ ነው። አሁን ደግሞ በቨርብ ቱ ሃቭ ያጠረውን እንዴት ወደ ነበረበት ወደ ፉል ፎርሙ እንዴት እንቀይረዋለን ነው። እንደምታዩት አፖስትሮፍ አለ። አፖስትሮፍ አለ ማለት ደግሞ የሆነ ነገር አስወጥተናል፣ ሾርት አድርገነዋል ማለት ነው። ሉክ አይ ሃቭ፣ እዚህ ጋር እንዳያችሁት ማለት ነው። አይ ሃቭ ይላል፣ ፉል ፎርሙ ይሄ ነው። ይሄን እንጽፋለን ማለት ነው። ተመሳሳይ ነው። አይ ሃቭ ጋት ሰም ዋተር፣ ይሄ ፉል ፎርም ነው ማለት ነው። ፉል ፎርም ጻፍ ነው ማለት ነው። እዚህም ጋር እንደዛው ሺ ኢዝ ሃፒ። ስለዚህ ዘ ፉል ፎርም ኢዝ ሺ ኢዝ ሃፒ ይሆናል ማለት ነው። አፖስትሮፊ የነበረው የሆነ ነገር ያስወጣንበት ፉል ፎርም ይሄ ይሆናል ማለት ነው። ስለዚህ ኮንትራክትድ የሆነውን ፉል ፎርም አድርገን መጻፍ ችለናል። ፉል ፎርምን ኮንትራክት አድርገን መጻፍ ችለናል። ስለዚህ ኮንትራክትድ ፎርም እንደዚህ ነው ማለት ነው። ሌላው አንድ የምጨምራችሁ ነገር እንደ ቦነስ የምጨምርላችሁ ነገር ፕሮናውን አይ ሁሌም ከመጀመሪያም መጣ ከመሀልም መጣ ከመጨረሻ መጣ በካፒታል ሌተር ነው የሚጻፈው፣ በካፒታል ላይ ሁሌም። ስለዚህ እንደዚህ አድርገን መጻፍ አንችልም ማለት ነው። ይሄ ስሞል ሌተር ነው አይደለ? ይሄ ካፒታል ሌተር ነው። ስለዚህ ሁሌም መሀልም መጣ መጀመሪያ መጣ መጨረሻ ላይ መጣ በካፒታል ነው የሚጻፈው። በኤግዛምፕል እንየው። You and I like football. I like football. Look, በዚህ ኤግዛምፕል አይ ሁሌም ካፒታል ነው የሚጻፈው ብያቸዋለሁ፣ ወይም ደግሞ በአፐር ኬዝ ነው የሚጻፈው ብያቸዋለሁ። ዩ ኤንድ አይ፣ እዚህም ጋር ካፒታል፣ አይ መጀመሪያ ሲመጣም ካፒታል፣ ሁሌም በካፒታል ሌተር ነው የሚጻፈው ማለት ነው። አይ ላይክ ፉትቦል፣ ዩ ኤንድ አይ ላይክ ፉትቦል። ስለዚህ ፕሮናውን አይ ሁሌም በካፒታል ሌተር ይጻፋል። እንደ ቦነስ ያዟት። ኮንትራክትድ ፎርም ዊዝ አፖስትሮፊ እንዴት እናሳያለን የሚለውን በዚሁ አየን። መልካም ጊዜ። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ።